ወንጌላት ለምን አራት ሆኑ? አንዱ አይበቃም ነበር? አይበቃም። ምክንያቱም እያንዳንዱ ወንጌል የተጻፈበት የራሱ ዓላማ አለው። ተደራሲያኑም የተለያዩ ናቸው። ሁሉም ስለ ኢየሱስ ልዩ በሆነ አመለካከት ያቀርባሉ። ማቴዎስ ኢየሱስ ንጉሥ እንደሆነና ይመጣል ተብሎ ለአይሁድ ተስፋ የተሰጠው መሲሁ እንደሆነ የብሉይ ኪዳን መጻሕፍትንና ትንቢቶችን በማሟላት ለአይሁድ ታዳሚዎች የተጻፈ ነው። ማርቆስ ኢየሱስ የእግዚአብሔር ልጅና አገልጋይ እንደሆነ መከራም እንደሚቀበል ተግባሩና ስልጣኑ ላይ ያተኩራል። ለሮማውያንና ለአሕዛብ የተጻፈ መጽሐፍ ነው። ሉቃስ ኢየሱስ የሁሉም የሰው ዘር አዳኝ እንደሆነ ያቀርባል። ከመንግስቱ ለተገለሉ ሰዎች ያለውን ርኅራኄና ለሁሉም ሰዎች ያለውን መዳን ያሳያል። ለአሕዛብ የተጻፈ መጽሐፍ ነው። ዮሐንስ ኢየሱስ ስለ መለኮታዊ ማንነቱና ከዘላለም በፊት ያለው ማንነቱ በማሳየት ያተኩራል። የተጻፈውም ለዓለም ሁሉ ነው። እነዚህ እርስ በርሳቸው በጣም የተለያዩ ናቸው። ነገር ግን ሁሉም ተመሳሳይ መሰረታዊ ታሪኮችን ይናገራሉ። ከገሊላ ክልል የመጣ ሰው ይህንን የምስራች ያስተምር ነበር። ነገር ግን በመጨረሻ እንደ ወንጀለኛ ተሰቅሏል። አራቱም የወንጌል መጻሕፍት የእግዚአብሔር መንግሥት በኢየሱስ በኩል እንደመጣና የሰው ልጆች አመጽና ኃጢአት ወደ መስቀሉ እንዴት እንዳደረሰው ያሳያሉ። በዚያም የእግዚአብሔር አዲስ ዓለም ውስጥ ንጉሥ ሆኖ በዙፋን ላይ ተቀምጧል። የንግስና ዘውድና በትረ መንግስቱን ተሰጥቶታል። ስለዚህ የወንጌል ጸሐፊዎች አንባቢዎቻቸው ስለ እግዚአብሔር መንግሥት የምስራች እንዲያውቁ ብቻ አይፈልጉም፣ የእርሱ አካል እንዲሆኑ ይፈልጋሉ። ወንጌል የተዘጋጀው ኢየሱስን እንድናምነው እንድንከተለው ለማሳመን ነው። ስለዚህ እርሱ በጀመረው የአዲስ ፍጥረት ዓለም ውስጥ መሳተፍ እንችላለን።